እንግዲህ የተከበሩ ጠቅላላ ጉባኤ ሰብሳቢን፣ የተከበራችሁ ጉባኤ ታዳሚዎች፣ ኔት ፕላስ ከምንጊዜውም የበለጠ የኔት ፕላስን የወደፊት ጉዞ ከጫፍ ለማድረስ በትጋት የሚሰራ መሆኑና የተጀመሩ ስራዎችን አላማቸውን እንዲያሳኩ የተሻለ የሀብት ማሰባሰብ ስራ ተጠናክሮ የሚሄድበት ከጽሕፈት ቤት ጋር በመሆን አበክረን የምንሰራበት መሆኑን ለዚህ የተከበረ ጉባኤ ቃላችን እያደስ ኔት ፕላስ በበጎ ተምሳሌትነቱ እንደሚቀጥል ለማረጋገጥ እንወዳለን። እስካሁን የመጣንበት መንገድ ቀላል እንዳልነበር ሁላችሁም እንገነዘባለን። ይሁን እንጂ ቀሪው ጉዟችንን በተሻለ ሁኔታ ለማስኬድ ቀናነት ካለ፣ በቆራጥነት ከተነሳን፣ የመጣንበትን ዓላማ አንግበን ከተራመድን፣ አንዳችን ለአንዳችን መካሪና ጠበቃ ሁለቶቻችን የምንሞላና በጥርጣሬ ሳይሆን በፍጹም መተማመን እና በግልጽ ከተመካከልን የማንወጣው ዳገት የማንሻገረው ወንዝ ከቶም ሊኖርም አይችልም። ስለሆነም ይህንን ካደረግን ካጣነው ይልቅ የምናገኘው እጅግ ብዙ ስለሚሆን ባለፈው ነገር የሚጸጽተን ነገር ሊኖር አይገባም። በዚህ ከቀጠል የሚያቆመን አንዳችን ነገር አይኖርም። ይህን ለማድረግ ደግሞ አንዳችን ከሌላችን የሚለየን ሊፈጠር ከቶንም ሊኖር አይገባም፣ አንፈቅድለትም። መልካም ልዩነት አንዳችን ለሌላችን በጎ አመለካከት ሁልጊዜም በመካከላችን ካለ ለወገኖቻችን፣ ለሀገራችን፣ ለኢትዮጵያ ቀርቶ ለሌሎች ምሳሌ እንሆናለን። ሰው ኃላፊ ነው፣ ታሪካችን ግን ሕያው ይሆናል። ስለዚህ ለዚህ ግን ፈጣሪ በመካከላችን ተገኝቶ ይርዳን። በመጨረሻም ለጉባኤው መሳካት የተቡትን የኔት ፕላስ ዳይሬክተር እና ማኔጅመንታቸውን በሁላችንም ስም እያመሰገንኩ